በአይኑ የሚያዩትን ነገር ለማመን ይቸገራሉ። በእርግጥ የሰውን የራስ ቅል እንደ ምግብ ማቅረቢያ ሳህን የሚጠቀሙ ባህታውያን ከ25 ሺህ በላይ አስፈሪ አይጦችን እንደ ቅዱስ ፍጡር አድርጎ የሚመግብ መቅደስ እና ነፍሳትን ላለመግደል ሲሉ ፍጹም እርቃናቸውን እየተጓዙ መሬቱን በወፍ ላባ የሚጠርጉ መነኮሳት አሉ ሲባሉ እንዴት ሊያምኑ ይችላሉ? ነገሩ ግን ፍጹም እውነት ነው። ይህ የማይታመን ድርጊት በቢሊዮን የሚቆጠሩ አማልክትና እልፍ አላፍት ምስጢራት መናኸሪያ በሆነችው በታላቋ ህንድ ምድር ውስጥ በየቀኑ የሚፈጸም ለተመልካቾች እጅግ አስገራሚና ሰቅጣጭ የሆነ የእምነት ገድል ነው። በዚች ምድር ላይ የሰው ልጅ ለሚያምነው አካል ያለውን ፍጹም ታማኝነት ለማሳየት የማይጓዘው ርቀት እንደሌለም ትልቅ ማሳያ ነው ማለት ይቻላል። በዚህ በዛሬው ቪዲዮአችን በህንድ ውስጥ የሚገኙ እጅግ አስደናቂ፣ አስፈሪና ምስጢራዊ የሆኑ የእምነት ጥልቀቶችን በስፋት እንቃኛለን። ወደዚህ አእምሯችሁን ወደሚፈትን ቪዲዮ ከማለፋችን በፊት ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን አትርሱ።